ለምንድን ነው የምትስቀው? ጥርስ እንዳለ ለማሳወቅ። የምሬን እኮ ነው። ምንድነው ያሳቀህ? እሷ ነች። ቆንጆ ሴት ስታይ ሳቂ ይመጣል? ልክ አንተን ሳይ ከእምባዬ እንደሚመጣው እሷን ሳያት ሳቂ ይሞቃል። በምን ምክንያት? ባየኋት ቁጥር የሆነ ቀን ያለችኝ ነገር ብብቴ ውስጥ ገብቶ ክፉኛ ይኮረኩረኛል። ምን ብትል ነው? አፈቅርሃለሁ አትለኝም መሰለ? ማንን? አንተን? ማንን? እኔን ነበር ያልኳት። እባክህ ስትቀልድብን። እኔም እኮ ቀልዷ ትዝ እያለኝ ነው ባየኋት ቁጥር ሳቄ የሚወፍረው። እኔስ ምን ብዬ ነው እምባህን ማመጥ? አንተ እንኳን ባልከኝ ነገር ሳይሆን የሆነ ቀን ባንክ ቤት ተፈትሼ ስትገባ ካየሁ በኋላ የእምባዬ ሰበብ ሆናል። እንዴት? ምን እንዴት አለው? በክር የታሰረ እስክሪብቶን ለመስረቅ ባንክ ቤት ተፈትሾ የሚገባን ሰው እንደማየት ምን አንጀት የሚበላ ነገር አለ? አፈቅርሃለሁ። ምን የማረከሽ? የትኛው ውበቴን ያንበረከከሽ? ተፈቅረህ አታውቅም? ተፈትኜ አውቃለሁ። የአይኔ ቅላት ምን ይመስልሻል? ደም ስሬ ምን ይነግርሻል? የፈተናዬን መከራ ያሳዩሽ? ለእኔ ግን መልክ ላይ ቅመም ሆኖ የሚታየኝ። ለዛ ነው ያፈቀርሽ። አይኖችህ መቅላት ሳይጀምሩ ደም ስር ፈጦ ሳይታይ ከዛ በፊት ነው አንተ ማፍቀር የጀመርኩት። ፍቅርሽ ፈተናዬን ይቀድመዋል? በደንብ። ታዲያ ያኔ ለምን አልነገርሽኝም? አንተ እስክትነግረኝ እየጠበቅኩ ነበር። ያወቅሽ እኮ በቅርቡ ነው። ረስተህ ሆኖ እንጂ ድሮ ታውቀኝ ነበር። እርግጠኛ ነሽ? ማወቅ ብቻ አይደለም ታፈቅረኝም ነበር። ረስተህ ሆኖ። መርሳቱን እሺ ልርሳሽ። አፈቅርሽ እንደነበር በምን አወቅሽ? ስሜን ደረትህ ላይ ተነቅሰው ትዞር ነበር። ትዞር ነበር? አዎ፣ በየሰፈሩ ትዞር ነበር። መርቁልኝ እያልኩ ነው? እወቁልኝ እያልክ። ለአንቺ የደበቅኩትን ፍቅር ሀገር ይወቅልኝ አልኩ? በደንብ ነዋ። ታዲያ ንቅሳቱ የት ገባ? እኔን ካስታወስከኝ ትዝ ይልሃል። እንዳስታውስሽ አግዢ። አንዴ ሳመኝ። ይሄን እጅ ከዚህ በፊት ስም ያውቃለሁ? ምን ሆና ነው የቆየችው? በእናትህ ቀጥራት የዘገየችብህ እኮ ነው የምትመስለው። አንተ ከነጋ እኮ አንዴ ራሱ በዚህ መንገድ አላለፈችም። አናግራት ታውቃለህ? ግን አንድ ቀን አይቀርም። ምን ያስፈራል? ወንድ አይደለ እንዴ? ወንድ ሆኜማ ፈቀርኳት እኮ። ታዲያ ለምን ትፈራታለህ? አልፈራትም። ካልፈራህ አናግራታ። ምን ብዬ? የሚሰማኝ እኮ ፍቅር ነው። አፈቅርሻለሁ በላታ። እኔማ አፈቅርሃለሁ ብትለኝ እሱማ ደስታ ነው። እሱን አይደል የምትፈልገው? ያ ደስታ አሁን ከሚሰማኝ ደስታ ይበልጣል ማለት አለ እኮ። ይሄ መጠበቅ ውስጥ ያለ ደስታ። ካሁን መጣች፣ በዚህ በኩል አለፈች። እንዴት ልበልህ? ይሄ መጓጓት መሃል፣ መናፈቅ መሃል ያለ ደስታ። በል አንተ ጤነኛ ትመስለኝ። ኧረ እኔ ልሄድ ነው። የት ሄዶ ይሆን? እንዴት ሁሌ ከሚቀመጥበት ቦታ ጠፋ? እሱን ለማየት ብዬ በዚህ መንገድ እንደማልፍ ያውቅ ዘግቼበት ይሆን? ዛሬ ሳላያት ላድር ነው። አየ ፍቅር አምላክ፣ እንኳንም ተመለስኩ። አየ ፍቅር አምላክ። ወይኔ እንዴት እኮ እንደማፈቅርሽ። ለምን የሆነ ነገር አትለኝም? እጅሽ ያረፈበት ቦታ ታድሎ አንድ ፍሬ ስንዴ ብዘራበት ፍቅሩ ነው ይበቅል ነበር። እጅ ላይ ያለው አፈር ቶሎ ባላለቀ። አመሰግናለሁ። እንደ አዲስ የሚወለድ ምስጋና አለ እንዴ? አራግፈልኝ ጨረስክ አይደል? ልሂድ በቃ። አይ ፈጣሪ፣ አሁን ገና አፈርን ለምን እንደፈጠርክ ገባኝ። ልክ ነኝ። አዎ ይሄን እጅ ስም ያውቃለሁ። አስታወስከኝ ማለት ነው? እጅሽን? አዎ። አንቺን ግን የት ነው ማውቅሽ? እስኪ ጫማዬን ተመልከተው። ይሄን ጫማ የሆነ ቦታ አውቀዋለሁ። ምን ነው ዝም አልክ? ምን ነው ቁጭ አልሽ? ደክሞኝ። ችግር አለው? ሳይሆን ሁሌ በዚህ ሰፈር ስታልፊ ነበር ማየሽ ብዬ ነው። እሱስ ልክ ነህ፣ ግን ባልጠፋ ቦታ እዚህ ጋር ሲደርስ ማረፍ አማረኝ። ለነገሩ ለማረፍ የመረጥሽው ጥሩ ቦታ ነው። ጥሩ ድንጋይ ላይ ማለት ነው? ድንጋይ ላይ ያረፍሽ ነው እንዴ መሰለሽ? እና ምን ላይ ነው ያረፍኩት? ልቤ ላይ ነዋ። ለዛ ነው የቆረቆረኝ። ፍቅር ምቾት አይፈልግም። ልባችን ውስጥ ያለውን ስሜት ለማወቅ አንዳንዴ መቆርቆር አይከፋም። ልባችን ውስጥ ስትል አንቺ ማፍቀረሽኝ የለ?
እሱማ ግን የሚመች ልብ ላይ ማረፍ የምትፈልጋት መስል። ምቾት ለመንሳት አንድ ልብ ይበቃል። ለዛ ደግሞ የኔ ይበቃል። በቃ ልሂድ። መልካም መንገድ። አትሸኘኝም? መቀበል እንጂ መሸኘት ልምድ አይደለም። ነገ ትመጫለሽ አይደል? ልቡን ከፍቶ የተቀበለኝ ላይ ቀርቼ አላውቅም። ለአንቺ ሲሆን ልቤ በር እንዳለው ወቂ። አፈቅርሃለሁ። የነገ ሰው ይበለን። እስከዛው ግን ትናፍቂኛለሽ። አንተስ አፈቅርሻለሁ አትለኝም እንዴ? ያረፍሽው የሚቆረቆሮ ላይ መሆኑን አትርሽ። ቻው በይ። እኔም በጣም ወድሻለሁ። ሂድ። ምን ሆነሽ ነው? እኔን የሚቆረቆር ልብ ላይ አስቀምጠህ ማንን ነው ወድሻለሁ ብለህ ምቾት ላይ የምታስቀምጠው? እናቴን ነዋ። ውይ ማዘር ናቸው እንዴ? በዛው ምን እንደምወዳቸው ንገርልኝ። ጫማሽ እኮ ቀዩን ተጫነብኝ። እንዴ አንቺ እግርሽ እንደዚህ ትልቅ ነው? እውነትሽን ነው። ጫማውን የሆነ ቦታ አውቀዋለሁ። እኔንስ? አንቺን አላስታወስኩሽም። የት ነው የማውቅሽ? እንዴ ጠረኑ ትዝ አለ? ጠረኑ አይደለም፣ ሶፍቱን ግን የሆነ ቦታ አውቀዋለሁ። ሁሌ ገላይ ላይ ስታሸተው ደስ ከሚል ጠረን በላይ እንዴት ሶፍቱ ትዝ አለ? ወይስ ሌላ የተለየ ትዝታ አለ? በእርግጥ ከሶፍቱ ጋር የተለየ ትዝታ የለኝም። እና ከምኑ ጋር ነው ትዝታ አለ? ሶፍቱ ስር አሁን ከደፋሽው ሽቶ በላይ የእንባ ጠረን አለ። እሱን የሆነ ቦታ አውቀዋለሁ። ባም ሳላይሽ ልትሄጂ ነበር? ስዘገይ የቀረ መሰለኝ። እቺን ታለው እኔን የመጠበቅ ትዕግስትሽ ማፍቀርን እንጂ መታገስን አብዝቶ አልሰጠኝም። ማን? ጀማል ባለ ሱቁ ልበልህ? ጀማልን በዱቤ ትዕግስት ሲጠይቁት ትዕግስቱ ነው የሚያልቀው። ልታስቀኝ አትሞክር። ስለቆየ በጣም ነው ያናደድከኝ። በምን ልካስሽ? ስልክ ቁጥርህን ስጠኝ። ለምን? ቴሌብር ከፍትልህ ሞኝ ከመድረሴ በፊት እንድደውልልህ ነው። ቀድመውተን ጠብቀኝ። አልሰጥሽም። ለጠብቀሽ ሲመጣ ድንገት እየጠበቅሽኝ ሳገኝሽ የሚሰማኝን ደስታ ላጣው አልፈልግም። በሌላ ነገር ልካስሽ። እሺ በቃ ዝፈንልኝ። ሌላ ቀን ልስፈንልሽ? ዛሬ ቸኩያለሁ፣ ልሂድ። እሺ በቃ ነገ እንገናኝ። አሰነቀኝ እዚህ ደጋግሞ የመጣ ምነው አኮረፍሽ? ኩርፊያን ከፍቅር እኩል አብዝቶ ነው እንደ ሰጠሽ? ለምን ቀደምከኝ? እንደ ትላንቱ እንዳትናደጂ ብዬ ነው። ባክን እንዴት የለመካስ ለመስፈን። በቃ እሺ አታኮርፊ። ካሳ ፈልጋለሁ። ልስፈንልሽ? እሱማ መቼ ይቀርላል። መጀመሪያ ግን እናትህን አስተዋውቀኝ። ገጠር እኮ ነው የምትኖረው። ቢሆንስ ደውልላታ። እሺ የኔ አኮራፊ። ስልኳን አታነሳም። ቁጥርህን ግን ታውቀዋለች? ታውቀዋለች። ምክንያቱም ድምጿን ስሰማ የሚሰማኝ ደስታ ታውቃለች። አነሳችሁ። ሄሎማ፣ ሄሎ። አንተ ማን ነህ? እማን አገናኘኝ? ምን እያልከኝ ነው? ታውቀዋል እያልከኝ ያለው ነገር ማን እንደሆንኩ አውቀኸኛል? ልጇ እኮ ነኝ። ምንድነው ቃልዬ? ምንድነው? ገደሉብኝ። ማንን? የኔ እንባ ነው። አስታወስኩት። እናቴን ሲገሉብኝ ያነበሁት እንባ እዚህ ሶፍት ላይ አለ። ትዝ አለኝ። እኔስ? አንቺ የኔ እንባ ነው። አስታወስኩት። እናቴን ሲገሉብኝ ያነበሁት እንባ እዚህ ሶፍት ላይ አለ። ትዝ አለኝ። እኔስ? አንቺ ማንሽ? ቆይ ለምን እንደምታስጨንቂኝ? በቃ ተይኝ፣ ተይኝ። አልተውህም። እስክታስታውሰኝ ድረስ ጨቀጭቃለሁ። ልቀቂኝ። አንተ አሃ ቢኑ ጓደኛዬ ትመስለኝ ነበር። ማለት ምን ማለት አለው? ሚዜነቴ እንኳን ቢቀር እንደ ተራው ሰው ሰርግ አጠራኝም። ስለማ ሰርግ ነው የምታወራው?
ስለ ሜላት ሰርግ። ኧረ እሷን እንኳን የማልጠራው እንዴ። ህይወት የሚቀይር ብር ሲበላ ማየት ምን ይጠቅማል? ጨዋታ አዋቂ መሆንን አውቃለሁ፣ ግን እኔና አንተን ጓደኝነት እንደ ጨዋታ ታየዋለህ ብዬ አስቤ አላውቅም። አንተ ዛሬ ምን ሆነሃል? ምሳም ብሶ በእንጀራ ነው ሊበልጥ የወጣው። አልተሳሳትክም። እንደውም ውሃ እያለ ሲያንቀኝ በኃይሎ ጋር ነው አወራርጄ የመጣሁት። ያማል እንዴ? ኧረ ቻው ቻው። እንዴ ሰው ዛሬ ምን ሆኗል? አንተ ቃልዬ፣ አንተ ያማል እንዴ? የሚያመማ አንተ ነህ። አንድ የሰፈር ሰው ሰጠራ ሰርግን ብቻ ለበለስ ተዘጋጅ። አታፍርም? ምን ሆናችኋል ዛሬ? እኔ ሳላውቅ በድብቅ ልድሩኝ ነው እንዴ? የድብብቆሽ አለቃማ አንተ ነህ። ለካ ኩኩል ይመቻል። ለምን በግልጽ አትነግረኝም? ባሚል ልታገባት አይደል እንዴ? እኔ ቆይ ባሚል ልታገባ ነው እንዴ? አዎ አንተ አይደል ሽማግሌ ላከው? በፍጹም። እና ማን ነው? እኔ እንጃ፣ ግን ማወቅ አይቀርም። የመኖር ተስፋች እስቲ ግለጭልኝ ምክንያቱም። እንዴ ምን ሆንክ? ምን አደረግኩ? ለምንድን ነው ለሰርግሽ አልጠራሽኝ? ስለምን ሰርግ ነው የምታወራው? ውሸታ እንዴ! ባሚዬ አስታወስከኝ? ራሴን የረሳሁበት ቦታ ሲመታኝ አስታወስኩሽ። ግን አንቺን ብቻ አይደለም ባልሽንም ነው ያስታወስኩት። ወንድሜ ነው። ያን ቀን በጥፊ ስትመታት እያስቸገርካት መስሎኝ ነው የመጣው። ያው አለመግባባት ነው። ሶሪ። የተላከው ሽማግሌስ? ለእህቴ ነበር። ወንድምና እህትሽ ናቸዋ ሕይወቴን ያመስቃቀሉት። ይቅርታ አድርግላቸው። ቀለበቱስ? ለራሴ ነበር የገዛሁት። አግቢኝ ብለህ እንድጠይቀኝ። ልታንበረክኪኝ? አዎ። ባምዬ አንተም ዳንክና ታገቢኛለሽ ብለህ ለመጠየቅ በቃ አይደል? ማነሽ? ምን